ረጉ ብቻ 100 ብር ባላንሳችሁ ላይ ይቀላቀላል። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው አሪፍና ምርጥ ፕላትፎርም ይዤላችሁ መጥቻለሁ። እንደምትወዱት አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ወደ አላብዛባችሁ ወደ ቪዲዮ። ዌብሳይቱን ሊንክ ዲስክሪፕሽን ላይ ወይ ደግሞ ኮሜንት ላይ ፒን አደርግላችኋለሁ። ቀጥታ የሊንኩን እንደነካችሁ ወደ ፕላትፎርም ያስገባችኋል ማለት ነው። የፕላትፎርሙ ስም ሳምሰንግ ይላል። ሳምሰንግ ቲቪ ነው። አሪፍ ፕላትፎርም እና ገና አዲስ ነው። ትናንት ነው የተከፈተው በ18 ነው የተከፈተው። ዛሬ 19 ነው መሰለኝ። ስለዚህ አብረን እየከፈተና ያለን ማለት ነው። እዚህኛው ጋር ቴሌፎን የምትለው ስልካችንን እናስገባለን። ሁለተኛ ላይ ካፕቻ የምትለውን ደግሞ እዚህ ላይ ያለውን እናስገባለን። እናንተ ጋር ሊለይ ይችላል። እኔ ጋር 1674 ነው የሚለው፣ እሱን እናስገባለን። ቀጣይ ፓስወርድ እናስገባለን። የመጨረሻዋ እቺኛዋ 34 የምትለው አታስፈልጋችሁ። ምክንያቱም የኔን ኮሜንት ወይ ዲስክሪፕሽን ላይ ያስቀምጥኩላችሁን ኦር ኮሜንት ላይ ያስቀምጥኩላችሁን ከነካችሁት ቀጥታ ይዟችሁ ይገባል ማለት ነው። እኔ ስላለኝ ሎጊን ብዬ እንግባ። እሺ ሎጊን ብላችሁ እንደገባችሁ ቀጥታ ይሄን ፌሻል ነው የሚያሳየን። ይሄን ፌሻል ደግሞ እንደምታዩት ሬጂስተር ስትደረጉ ብቻ 100 ብር ይከፍላል። በየ24 ሰዓቱ ኢንቨስት ካደረጋችሁ በኋላ በየ24 ሰዓቱ ቀጥታ ብራችሁን ማውጣት ትችላላችሁ። የመጨረሻው አንድ ሰው በእናንተ ሊንክ ሲገባ 30% ታገኛላችሁ። 30% ኢንቨስት ያደረገውን 30% ነው። ይሄው እንዳልኳችሁ በ18 ነው የተከፈተው። ማርች 18 ነው የተከፈተው። ቢያንስ ይሄ ፕላትፎርም ለ6 ወር ይቆያል ተብሎ ይገመታል። 6 ወር ሙሉ አይዘጋም ተብሎ ቃል ገብቷል ማለት ነው ሳምሰንግ። ሌላው ደግሞ የቴሌግራም ቻናላቸውን አድ ማድረጋችሁን መቀላቀላችሁን እንዳትረሱ። ሌላው እንዳልኳችሁ ሬጂስተር ስታደርጉ ብቻ 100 ብር ባላንሳችሁ ላይ ይቀላቀላል። እዚች ጋር ዲፖዚት አለ፣ ዊዝድሮ ኒውስ የቅድሙን ነው የሚያሳየን። ስትመዘገቡ 100 ብር ይሰጣችኋል። ሰው በእናንተ ሲገባ ምናምን የሚለው ነው። እቺኛ ደግሞ ቦነስ ናት። እቺ መታችሁ በየቀኑ በምትነኩበት ሰዓት 5 ብር እስከ 300 ብር ባለው ምን ያደርግላችኋል? ጊፍት ይሰጣችኋል ማለት ነው። አሁን ዜሮ ላይ ስለሆንኩ አሁን ለምሳሌ ዜሮ ላይ ምንም ኢንቨስት ስላላረኩኝ እናንተን ለማሳየት ስለሆነ የከፈትኩት 5 ብር ነው የሚሰጠኝ። ቪአይፒ 1 ደግሞ ስገባ ዴሊ 10 ብር ይሰጠኛል። ቪአይፒ 2 ደግሞ ስገባ 20 ብር፣ ቪአይፒ 3 ስገባ 40 ብር። አሁን ምንም ላይ ስላልሆንኩ ዜሮ ላይ ስለሆንኩ ምንድነው የሚያደርገው? 5 ብር ነው የሚሰጠኝ። እሺ ኒውስ እንዳልኳችሁ ቅድም እንዳልኳችሁ እንትኑ ነው የሚደረድርልን። ኒውስ የሚለውን ስንጫን ቅድም ያነበብነው ነው የሚያሳየን ማለት ነው። ይሄ ሙሉ ባላንሳችን ነው። ይሄ ቶታል ዲፖዚት ያደረግነው ኢንካማችን ነው። እዚህ ጋር ቶታል ኢንካማችን ነው። ይሄ ደግሞ ቶታል ዊዝድሮና ናቸው። እሺ ሌላው አካውንታችንን ኮኔክት ለማድረግ፣ ይሄ ደግሞ ባላንሳችንን ለማየት፣ ፓስወርድ ለመቀየር፣ ኮንታክት ለማድረግ፣ አፕሊኬሽን ከፈለግን ዳውንሎድ ለማድረግ እና እቺኛዋ ሎግ አውት ለማለት ነው። ይሄን ለእናንተ አልነግራችሁም። እቺኛዋ ደግሞ ጊፍት ናት። የመጨረሻዋ ጊፍት የምትለው ከቴሌግራም ቻናላቸው ላይ የሚለቀቅ ኮድ አለ። እሱን ኮድ እዚህ ጋር መተን እናስገባለን። እሱን ኮድ ለምሳሌ ቁጥር ከሆነ ቁጥሩ እናስገባና ስንጫን ቀጥታ ትክክል ከሆነን ኢንካማችንን ይሰጠናል ማለት ነው። የመጨረሻዋ ከማይ ላይ ማሳያችሁ ኢንቨስት ወይ ደግሞ ሊንካችሁን ነው። ሊንካችሁን በዚህ ሊንክ ሰው ስትጋብዙ ቅድም ያልኳችሁን 30% እናገኛለን ማለት ነው። የመጨረሻው ቲም ነው። ይሄን ይመስላል 30%። የመጀመሪያው ሌቭል 1 27%፣ ሌቭል 2 2%፣ ሌቭል 3 1% እናገኛለን። ይሄ ምን ማለት? ቀጣይ ኢንቨስትመንት ጋር ነው የምወስዳችሁ። ኢንቨስትመንት ጋር ስትሄዱ ከቪአይፒ 1 እስከ ቪአይፒ 8 አለ። ቪአይፒ 1 500 ብር ነው። ቪአይፒ 2 1200 ብር ነው። ቪአይፒ 3 2400 ብር ነው። እያንዳንዱ
30 ቀን የሚቆይ ነው ማለት ለአንድ ወር ይቆያል። አንድ ወር ሲቆይ አሁን ለምሳሌ 500 ብር ኢንቨስት ካደርጋችሁ 2700 ብር ታገኛላችሁ። 1100 ደግሞ ኢንቨስት ካደርጋችሁ 6270 ብር። እንዳልኳችሁ ገና ይሄ ፕላትፎርም አዲስ ነው፣ ትናንት ነው የተከፈተው። እናንተ ቀድማችሁ ኢንቨስት የምታደርጉ ከሆነ ምንም የምትከስሩበት ነገር የለም ማለት ነው። ቀጣይ ማሳያችሁ ዲፖዚት እንዴት እንደምታደርጉና ዊዝድሮ እንዴት እንደምታደርጉ የምንፈልገው ለምሳሌ የ500 ብር ለመግዛት የምንፈልግ ከሆነ 105 ብር አለን አይደል? ስለዚህ የሚያስፈልገን 495 ብር ነው አይደል? ስለዚህ ጎ እንለዋለን። ማክሲመም 500 ብር ነው። ስለዚህ 500 ብር ማክሲመም፣ ይሄው ማክሲመሙ ዲፖዚት 500 ብር ነው። ዲፖዚት እንለዋለን። እሺ ሲቪር ነው የሚጠቀመው። እዚህ ጋር የሰውየው ስም አለ፣ እዚህኛው ጋር አካውንት ነምበር አለ፣ እዚህኛው ጋር ብሩ አለ። ስለዚህ ሌላው ምን አለ መሰላችሁ እዚህ ጋር የሚያስፈልገን እንደ ሌላው ፕላትፎርም ስክሪንሻት ምናምን አንስተን አይደለም የምንልክለት። ቴክስት በሚገባልን ሰዓት የምትገባልን ቲኤፍ ብላ መጨረሻ ላይ ቲኤፍ ብላ ብትመጣለች፣ እሷን ኮፒ ብለን መተን እዚህ ፔስት ነው የምንለው። ከዛ ፔመንቱን ጨረሰን ብለን ልክላቸዋለን ማለት ነው። ዊዝድሮ ከማድረጋችን በፊት ባንክ አካውንታችን እና ይህን ፕላትፎርም ሊንክ ማድረግ አለብን። ስለዚህ ባንክ አካውንት የምትለውን እንጫንና የመጀመሪያው ስማችንን ሙሉ ስማችንን እስከ አባታችን፣ ሁለተኛው ወይ የንግድ ባንክ ወይ የቴሌብር ቁጥራችንን ማስገባት ወይ 1000 ብለን ወይ ደግሞ 09 ብለን እናስገባለን። ቀጣይ የምንፈልገውን ፕላትፎርም ማለት ንግድ ባንክ ኦር ቴሌብር የሚለውን እንመርጥላትና ኮንፊርም እንለዋለን ማለት ነው። የመጨረሻው ነገራችን ዊዝድሮ ደግሞ ለማድረግ ምንድነው የሚያስፈልገን? አማውንታችን ከ200 ብር በላይ መሆን አለበት። ሌላው ደግሞ 12% ፊ ይቆርጣሉ። ለምሳሌ 200 ዊዝድሮ የምናደርግ ከሆነ የ200 ብር 12 ብር ከምናምን ይቆርጡና 182 ብር ከምናምን ያስገቡልናል ማለት ነው። ከእሑድ እስከ እሑድ ሳይሆን ከእሑድ እስከ እሑድ ይሰራሉ፣ ግን ሰዓት አላቸው። የመጀመሪያው ጋር 200 እንጽፋለን። እዚህ ጋር ባንክ አካውንታችንን ሊንክ ስናደርግ ይመጣልናል። የመጨረሻው ፓስወርዳችን ማለት ስንከፍት የአስገባነውን ፓስወርድ እናስገባለን። መጨረሻ ላይ የምናደርገዋለን ዊዝድሮ ብለን ከደቂቆች በኋላ በአካውንታችን ይገባል ማለት ነው። ፕላትፎርም ለወዳችሁት አልጠራጠርም እና አዲስ ነው እንዳልኳችሁ ትናንት ነው የተከፈተው። ስለዚህ 500 ብር 400 ብር 500 ብር ኢንቨስት አድርገን ብራችንም በሳምንት ባልሞላ ውስጥ መልሰን 6 ወርና ከዛ በላይ የምንጠቀምበት ፕላትፎርም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። አዳዲስ ፕላትፎርሞች አሉኝ፣ እንደዚህ 1 ቀን 2 ቀን የሞላቸው ፕላትፎርሞች አሉኝ። እነሱንም ይዤላችሁ እመጣለሁ። ባይ